የ2018 ቅድመ ሁኔታ ሁለቱን አስቀምጠን አንድ ላይ ስናነጻጽራቸው ይናፍቀናል የሚሉ በርካታ ሰዎች ስላጋጠሙኝ ነው ይህንን ያነሳሁት እና ቀጣይ ጥያቄ የሚሆነው እስኪ 2018 በፊት የነበረችዋን ኢትዮጵያ እና ትግል ስታስደርጉባት የነበረችዋን ኢትዮጵያ በተለይም ቄሮ ሲያደርገው የነበረውን ትግል እና ያችን የመጨረሻዎቹን በተለይ 2018 ከመግባቱ የመጨረሻዎቹን 16-17 2018 አጋማሽ ድረስ ያለውን የኢትዮጵያ ፖለቲካ ሁኔታ እንዴት ትመለከተዋል? እንዴት ታስታውሰዋል? ዛሬ ካለው ጋር ምናልባትም ብታነጻጽረውና የነበረውን ተስፋና ሲደረግ የነበረውን ትግል ተይዞ ሲጓዝበት የነበረውን መንገድ ብታነጻጽር ነው አጠር አድርገን ብናነሳው። ያው እንግዲህ የዛ ዘመን በዛ ዘመን ውስጥ ያደገ ሰዎች ስለሆነ ዘመኑን እናውቀዋለን። በቅናዊ ነበረ፣ መድሏዊ ነበረ፣ ሙስና የተንሰራፋበት ስርዓት ነበረ። ትግሉም የተካሄደው እነዚህም ነገሮች ሰምቶ ዳይነት እና ዲሞክራሲ ህዝቡ ከፍተኛ ተስፋ ነበረው። ያ በዚህ የዛሬ 7 ዓመት ኦልሞስት መጀመሪያዎቹ 6 ወራት አንድ ዓመት አካባቢ ህዝባችን ከፍተኛ ተስፋ ያደረበት የለውጥ ትንፋሹን የተዳረሰበት ሀገሪቷንም ተወጥቶ ወደ ተረጋጋ ልማታዊ ዲሞክራሲያዊ ስርዓት ለማሸጋገር እድል የነበረበት ነው። ያ እድል ግን ተጨናግፎ ዛሬ ስለ ልማትና ስለ ዲሞክራሲ ማውራት ሳይሆን ስለ የህዝቦች እና የሀገር ህልውና ጥያቄ ውስጥ የገባበት ሁኔታ ነው ያለው እና የሚያሳዝን ነው። ሆኖም ግን የድሮ ስርዓት ናፋቂ የማያደርገኝ ምንድን ነው የኢህአዴግ አገዛዝ መድሏዊ ባይሆን ኖሮ፣ አምባገነናዊ ባይሆን ኖሮ፣ የፖለቲካ ምህዳሩን ቢከፍት ኖሮ ወደዚህ ላንገባ እንችል ነበረ። ምህዳሩ መዘጋቱ መድሏዊነቱ ነው ኢቨንቹዋሊ ለእንዲህ አይነት ነገር ለመጋለጥ እድል ከፍቷል። የግድ ኢህአዴጎች የፈጠሩ አይደለም። ኦፍኮርስ ከእነሱ ውስጥ የወጡ ሰዎች ናቸው ይሄን የፈጠሩት። ብልጽግና ይባል እንጂ እኮ ይሄም ኢህአዴግ 2.0 ነው። ፕሮፌሰር መራን እንደሚለው ኢህአዴግ 2.0 የሁለተኛው ዙር ኢህአዴጋዊ አገዛዝ ነው የቀጠለው። በነገራችን ላይ የቀድሞ ስርዓትና የአሁኑ ስርዓት ለማለት ምናልባት ህወሓቶች ከውስጡ ከመውጣቱ በስተቀር አሁን ያለው ስርዓት ኦልሞስት ሴም ሰዎች ናቸው። ከወረዳ ጀምሮ እስከ ፌዴራል ያሉት 95% በላይ የሚሆኑ ሰዎች እዛው ስርዓቱ ለ27 ዓመታት የቆዩት ናቸው። አሁንም ላለፉት 7 ዓመታት ቀጥለው ያሉት። እናም ቀጣይነት ነው ያየነው። ነገሮች ተባብሰው ግን ሰዎቹ በዛ ነው የቀጠሉት። ጥሩ እንግዲህ አሁን ወደ 2018 ልውሰድህና 2018 ላይ ታቅዶ ታልሞ የተገባበት የሽግግር መንግስት የሚባልበት ወይ ደግሞ አሻግራቸዋለሁ ብሎ ጠቅላይ ሚኒስትሩ ጭምር ሲናገርበት የነበረ ኢህአዴግም ራሱን ቁጭ ብሎ ገምግሞ በስብሰናል እንደዚህ ሆነናል ብሎ አዲስ አመራር ወደፊት ያመጣበት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከአቅሜ በላይ ነው ሀገሪቱን ለማስተዳደር ብለው ራሳቸውን እጅ ሰጥተው ሌላ አዲስ ጠቅላይ ሚኒስትር የተሾመበትን ሁኔታ ነው የምናስታውሰው እና ምንድን ነበር በዛን ሰዓት ስንጠብቅ የነበረው? ምንስ ያሳካችሁት ነገር አለ ወይ ደግሞ የተሳካ ነገር አለ? ከዛ ትግል ታቅዶ ሲካሄድባቸው ከነበሩ ነገሮች ምን የተሳኩ ነገሮች አሉ? ምንድን ነበረስ ምክንያቱ የዛን ጊዜ የመጣውን ለውጥ መሬት ለማስያዝ ያልተቻለበት ሁኔታ? በመጽሐፍ ውስጥ በዲቴል እንዳስቀመጥኩት እስከ ሰመር 2017 እስከ 2017 ክረምት ድረስ በእቅድ ነበር እየሄድን ያለ ነው። ጥሩ እየሄደ ነበር ያለው። ከዛ በኋላ ሲደረጉ በኢህአዴግ ውስጥም እየመጡ ያሉ ፍትጊያዎች፣ በህወሓት መካከል እየመጡ ያሉ ፍትጊያዎች መንገጫገጭን ፈጠሩ። ትልቁ ችግር የፈጠረው ግን ኦፒዲዮ አብይ ወደፊት ማምጣቱ የሽግግር አመራር ሊሆን የሚችል ተክለስብዕና ያለው ልምድ ያለው እውቀት ያለው ሀሳብ ያለው መሪ መሆን ነበረበት። በተለይ እንደ ኢትዮጵያ ውስብስብ በሆነበት ሀገር ውስጥ ሪጂም ቼንጅ የስርዓት ለውጥ ስር ነቀል ለውጥ ከማድረግ ይልቅ ጥገናዊ ለውጥ እንዲሆን ያለንበት ምክንያት
አንዱ ወደ ግጭት ያመራል። ከአገሪቱ ውስጥ ካለው ኮንትራዲክሽን ፍጥጫ አንጻር በኢህአዴግ ውስጥም ሆነ ከኢህአዴግ ውጭ ካለው ፍጥጫ አንጻር ወደ ባሰ ችግር እንገባለን ከሚል ግምት ነው ወደዛ ነው። ያንን አቻችሎ ኢህአዴጎችንም እርስ በርሳቸው አቻችሎ ኢህአዴግና ተቃዋሚ ህዝብና መንግስትን አቻችሎ ሊሄድ የሚያስችል አመራር ያስፈልግ ነበር። ያም እንደዛ አመራር እንዳልኩህ ስቴትመንትሺፕ ስታክለስብና ያለው መሆን ነበረበት። ብቃት፣ ልምድ፣ ዝግጅት ያለው ሰው መሆን ነበረበት። ያ አልሆነም። ኦልሞስት ኦፖዚት በሆነ መልኩ ነው አብይ ወደፊት የመጣው። እሱ ከመጣ በኋላ መጽሐፉ እንዳስቀመጥኩት እኔ ቤዚካሊ አሜሪካ መጥቶ እንዳወራን አይኒ ወር እንትራብ ያሰብነው ያለምነው የተረጋጋ ሽግግር ሊመጣ እንደማይችል ወዲያውኑ የተረዳሁት። ይህንንም በወቅቱ በስርዓቱ አብረው ሲሰሩ ነበሩ ሰዎች አሳወቁ። ያው ነገሮች በዛ መልኩ አልሄዱም። ከፈራሁት በብዙ እጥፍ ተፈጠረ ማለት ነው። ጥሩ እንግዲህ ዛሬ የምናነሳቸው ጉዳዮች ጀዋር በተለይ በልዩ ሁኔታ ሰዎች አንተ ላይ የሚያነሷቸውን ቅሬታዎችንም በጎን እናነሳለን። ብልጽግናንም እንገመግማለን። ላለፉት 7 ዓመታት ሲደረግ የነበሩ ነገሮች እስኪ መጀመሪያ አንተ ላይ የሚነሱ ሀሳቦችን እናንሳ። መጽሐፍ ላይ እኔ በደንብ ያነበብኩትና የተረዳሁት ነገር አብይን ከማንም ቀድመህ የለውጥ መንግስትን መምራት የማይችል በትምህርት ዝግጅትም በአመራር ብቃትም በልምድም በምንም ደካማ ሰው እንደሆነ አስቀምጠሃል መጽሐፍ ላይ እና አስታውሳለሁ። የዛን ጊዜ ፌስቡክ ላይም ሚዲያ ላይ ወጥተህ ያንን ነገር ስትናገር እንደነበረ አስታውሳለሁ። የዛን ጊዜ ተቃውሞዎች እንደነበሩም አስታውሳለሁ። በተጨማሪ ግን በዛ ደረጃ የገለጽከው አብይ አህመድ ሉጋም ሰጥተኸዋል ወይ ደግሞ ይሄ በአማርኛው የማርያም መንገድ የሚባለውን ነገር ሰጥተኸዋል እንዲሄድ። ያንን ለማድረግህም ትግሉ በድል ተጠናቋል ብለህ መናገርህ ለአብይ ፍሪ የፈለገውን ያህል እንዲሄድ አድርገኸዋል። በዛ ምክንያት ቄሮም ተበትነዋል። መቃወም የሚችለው ኃይልም በቃ የፈለግነው ነገር ተሳክቷል ብሎ ወደ ቤት እንዲመለስ ሆኗል ብሎ የሚተቹ ሰዎች አሉ። ምን ትላለህ እዚህ ላይ? ትችቱ ፌር ነው አይደለም የሚለው እንደ ለአንተ አይነት ጋዜጠኞች መተው ነው። አብይ አህመድ ምስል ኦልሞስት ብቻዬን ነው የቆምኩት። ከፍተኛ ተቃውሞ ነው። እኔ ስቃወም ከፍተኛ ተቃውሞ ነው የደረሰብኝ። ቀንተህ ነው ሌሎች በሚዲያ መናገር የማያስፈልጉ አይነት ትችቶች ይደርሱ ነበር። ሰውም ከ4 ዓመት ትግል በኋላ የመሰላቸት ስያዝ ነበረበት። ከራሴ ቤተሰብ ሳይቀር በቃ ነው የሚል ነበር። ከኦሮሞ ውስጥ ኦሮሞ ወደ ስልጣን እስከወጣ ድረስ፣ ሌላው ህዝብ ደግሞ ወያኔ እስከወረደ ድረስ፣ ሌላው ደግሞ አይ ጀዋር የሚቃወመው ይህ ሰውዬ ኢትዮጵያዊነት ስለሚያቀናቅል ነው። የተለያየ አይነት ተቃውሞ ሲደርስብኝ ነበረ እና ሀብታሙ ሆቴል ድሩስ ታሰዳሁት ይማይሰል ፎር ፈርስት ታይም ምናልባት እኔ እየተናገርኩ ያለው ነገር ስላልታያቸው ነው ወይስ ሜቢ አም ሮንግ የሚል ትሩዝ ገባው። ሰዎች ከኢትዮጵያ ተነስተው እስከ አሜሪካ ድረስ መጥተው አሜሪካ አካባቢ ያሉ ሽማግሌዎች፣ አሁን የፖለቲካ አመራሮች ጭምር ቤዚካሊ ያስቀምጡኝ አልቻሉ። አይ ሴድ ኦኬ ምንድን ነው ያለው አማራጭ? ሜቢ አም ሮንግ ኦኬ ለስ ትራይ ወደሚለው ነው የገባሁት። እሺ ከዛ በኋላ ዝም ስል ደግሞ ለምን ዝም ስላለህ ደግፍ፣ ይህን ሽግግር ተረባረቡና ከዳዳ ደርሶ ደግፈው እርዳው የሚል ጫና መጣ። አይሰይ ኦኬ ሌት ሚ ትራይ ክሪቲካል ሰፖርት በሂሳዊ ድጋፍ በማድረግ ልሞክር የሚል ወሰንኩ። ወደ ሀገር ቤት ገባሁ። መጀመሪያው 1 ዓመት የዛ ላይ ስሞክር ነበር። ይህም መጽሐፍ መጨረሻ ላይ እንዳስቀመጥኩት ወደኋላ መለስ ብዬ ሳይ was there really anything we could have done? ምን ማድረግ ይቻል ነበረ? ኦኬ ይህ ሰው አይሆንም ስል ይሆናል አሉ። ደግፉትና ደጋግፋቸው ሽግግሩ ይሳካ ተባለ። ሄድን፣ እሱም አልተቻለም። ያን ስንሞክር ግን 2 ነገር ይዘን መሄድ አንችልም ነበረ። ወይ በተቃውሞ መቀጠል ነበረብን ወይ መደገፍ ነበር።
በተቃውሞ እንዳንቀጥል ተቃውሞ ይቁም ተባለ። ከኦሮሞ መካከል የሰው ኦሮሞ ነው ቢሆን የኦሮሞ መሪ ነው የመጀመሪያው ኦሮሞ መሪ እንዴት ትቃወማላችሁ? ለምን ታደናቅፋላችሁ? ምን መጣ። ከሌላ ወገን ደግሞ ይሄ ሰው ብሔርተኝነት ስለሌለው ነው ኢትዮጵያዊነት ስለሚያቀነቅን ነው የሚል ትችት መጣ። ነው ሂስትሪ ግን አየህ እኔ አንድ ነገር አደርጋለሁ ካልኩ በልብ ሙሉ ነው ማድረግ የምፈልገው እና ኦኬ ክሪቲካል ሰፖርት እንስጣው። ክሪቲካል ሰፖርት እንሰጥ ከሆነ ግን ለወጣቱ ሌላ ነገር ለራሴ ሌላ ነገር እያልኩ መሄድ አልችልም ነበር። መሆን ያለበት ኦኬ ክሪቲካል ሰፖርት ማለት ሀገር እንዲረጋጋ የሽግግር ስራ በአብዛኛው በህዝብ ሳይሆን በፖለቲካ ኤሊት ነው የሚሰራው። የተቃውሞ ስራ በህዝብ ይሰራል፣ በስትሪት ይሰራል፣ በወጣቶች ይሰራል። የማሻገር ስራ ግን የፖለቲካ ኤሊት ፓክት ጉዳይ ነው። የፖለቲካ ልሂቃኑ ድርድር፣ ንግግርና ውይይት ነው። የፖለቲካ ልሂቃኑ ወደኋላ ሄደህ ብታይ ስናገር ነበር። የፖለቲካ ልሂቃኑ ተደራድረው ተነጋግረው የጋራ ሮድማፕን ዴቨሎፕ እንዲያደርጉ ከተፈለገው ፋታ ሊሰጣቸው ይገባል። ተቃውሞ የስትሪት አክሽኑ ከቀጠለ ሎለስነቱ ከቀጠለ ተረጋግቶ ለመደራደር ከባድ ይሆናል። ስለዚህ ያን ማረጋጋት አስፈላጊ ነበረ። ሽግግሩ እድል እንዲሰጥ ሽግግሩን በዚህ መልኩ እድል መስጠት የኛ ኃላፊነት እሱ ነበር። የፖለቲካ ልሂቃኑ ተደራድሮ ሮድማፕ ማዘጋጀት አልተቻለም። ይሄን ደግሞ የከለከለው አብይ ነው እንደምታውቀው። ያን ጊዜ የጋራ ሞተ ካርታ እንዲቀርብ ስንጨቃጨቅ አሻግራቸዋለሁ የሚል መጣ። አይሆንም ብለንም በትችት ቀጠልን። ብዙ ሜዳ አልቻለም። እኔ እንግዲህ በስፋት ያው ብሬትን እንደነቦክ ብዙ ያለ አይመስለኝም። እሺ ጀዋር፣ ቀጣይ ጥያቄ አንድ ጥያቄ ላስከትልና ቀጥታ ወደ አብይ ስርዓት ያለፉት 7 ዓመታት ግምገማ የመጀመሪያው ርዕስ ወደ ሆነው ሰላምና ጸጥታ ጉዳይ አሻግርሃለሁ። የመጀመሪያ ከዚህ ጋር አስከትዬ ከአንተ ጋር በሚያያዙ ጉዳዮች የማነሳለ ጥያቄ አብይ አህመድ ስልጣን ላይ በመጣበት ጊዜ ጀዋር መሐመድን ልክ መንግስቱ ኃይለማርያም ኃይሌ ፊዳ እንደተጠቀመበት ተጠቅሞበታል የሚሉ ሰዎች አሉ። ጀዋር የፖለቲካል ሳይንስ ተመራማሪ እና በዛም ብዙ ርቀት ሄዶ ያየ ነው። ዓለም አቀፍ ላይ በርካታ ነገሮችን ሰርቷል። ግን ኢትዮጵያ ውስጥ የመጡትን የፖለቲካዊ ለውጦችንና አብዮቶችን ጭምር አብዮቱን ያመጡ ሰዎችን የበሉ አብዮቶችን ጭምር አላወቅም ወይንስ አውቆ ነው እዛ ደረጃ የሄደው? አብይን መደገፍ እንዳለ ነው። ግን ከዚህ ቀደም በትግል ወቅት ሲል እንደነበረው በአንድ አይን ተኝተን በአንድ አይን ሁሉን ነገር እንመልከት የሚላቸውን የእሱን ሀሳቦችን ትቶ ሙሉ በሙሉ አብይን ወደ መደገፍ ገባ። በዛም ከኋላ የነበረውን ወጣት በተለይም ቄሮን አጥቷል የሚሉ ሰዎች አሉ። ያንን ማድረግ አይቻልም ነበር? ምናልባት ከኃይሌ ፊዳስ የትግል ጉዞና የደርግን በኃይሌ ተጠቅሞ ከዛ በኋላ እሱን ማስወገዱን ጉዳይ አልተመለከትከውም? በዛ ደረጃ አብይን ክሪቲካሊ መደገፉ እንዳለ ሆኖ ግን ሙሉ በሙሉ ወጣቱንም ትግላችሁ ተቋጭቷል ብሎ ወደዛ አንተም ወደዛ መሄድህ ከዛ አለመማር ነው ወይ ማለት እንችላለን ወይ? ምንድን ነው ያንተ ምልከታ? እዛ ጋር ቢጠቀምብኝ እኮ ደስተኛ ነበርኩ። ነው አም ሄር ቱ ሰርቭ ያለኝን እውቀት ውስን እውቀት ልምድ ብንደማመጥና ለሀገር የሚሆን ነገር ቢሰራበት አውዳብን ሀቢ እኔም ብቻ አይደለም የሀገሪቷን እምቅ ኢንተሌክቹዋል ሀብት አልተጠቀመበትም። ብዙ ልምድ አለ እንዳልከው ኢትዮጵያ ውስጥ 3ኛው ለውጥ ነው አትሊስት በዘመናዊ ኢትዮጵያ ውስጥ እና ከዛ የካበተ ብዙ ምሁራኖች ብዙ እውቀት ያላቸው እነዛ ባለፉ ለውጥ በተለይ 74 የ91 ለውጥ ላይ የነበሩት ብዙ ምሁራኖች እኔ ብቻ እኮ አይደለሁ ያው እኔ ቪዚብል ስለሆንኩ እንጂ ከሁሉም ማህበረሰብ ልምድ ያላቸው ይሄንን ልምድ ለማጋራት አገር ቤት ውስጥ ያሉትም ውጭ ያሉትም ተሰብስበው እኮ ነው የገባው። ማን ውጭ የቀረው? ሁሉም ከኦሮሞው፣ ከአማራው፣ ከሶማሌው፣ ከትግሬው ሰው ተሰብስበው ጉድ ዊል ዘ ለመርዳት ለመደገፍ
ይህን ነገር ለማሳካት ይሄ እድል እንዳይጨናገፍ ከፍተኛ ርብርብ ነው የተደረገው፣ ከፍተኛ ሙከራ ነው የተደረገው፣ ግን ሊጠቀምበት አልቻለም። ነገር ግን አሁን